ከቤተ ክርስቲያን የታገዱ የአገልጋዮችን ስም ዝርዝር እጠራላችኋለሁ። እናንተ ራሳችሁን ከነዚህ ሰዎች ጠብቁ። ከነሱ ጋር አብራችሁ ምንም አይነት መንፈሳዊ ህብረት እንዳይኖራችሁ፣ እንዳታገለግሉ፣ አብራችሁ እንዳበሉ፣ አብራችሁ እንዳትሄዱ፣ አብራችሁ እንዳትጠጡ፣ ምንም አይነት መንፈሳዊ ሆነ ሶሻል ላይፍ እንዳይኖራችሁ ከነሱ ጋራ ህብረት ሲኖራችሁ የነሱን አገልግሎት ስታገለግሉ ብትገኙ ከአገልግሎት እንደምትታገዱ ከአባቶች መግለጫ ወጥቷል። እኔ መንፈሳዊ የሆነ ወንድምነቴን ነው የምነግራችሁ። ስም ዝርዝራቸውን እነግራችኋለሁ። በጭራሽ ከነሱ ጋር ምንም አይነት መጋጠም እንዳይኖራችሁ መጽሐፍም ሲናገር ከማይመስላችሁ ጋር በማይመች አካሄድ አትጠመዱ ስለሚል ስማቸውን በጥሞና አዳምጡ። ከቤተ ክርስቲያን የታገዱ አገልጋዮች ናቸው። አንደኛ አቶ ቅናት፣ ሁለተኛ አቶ ትቢት፣ ሶስተኛ አቶ ክፋት፣ አራተኛ ወይዘሮ ተንኮል፣ አምስተኛ አቶ ምቀኝነት፣ ስድስተኛ ጋይዘረኝነት፣ ሰባተኛ አቶ ጎሰኝነት፣ ስምንተኛ እህት መለያየት፣ ዘጠነኛ አቶ አድመኝነት፣ አስረኛ ወይዘሪት ጠብ፣ 11ኛ ወይዘሪት አሜት፣ 12ኛ አቶ ጥላቻ። እነዚህ የመሳሰሉ አገልጋዮች ከቤተ ክርስቲያን ታግደዋል። ከነሱ ጋር ምንም አይነት ህብረት እንዳይኖራችሁ በኋላ ተናግሬያለሁ። አልሰማውም እንዳትሉ፣ ላልሰሙት አሰሙ፣ ላልሰሙት አዳርሱ፣ ሼር ኮፒ ሊንክ አድርጉ። መንፈሳዊ ግዴታችሁን ተወጡ። ሰላም ዋሉ።